ስሙ ለዘላለም ይባረክ። ከእግዚአብሔር ቃል የወሩን ትንቢታዊ አዋጅ ቃል ለይቼ ከማወጀ በፊት አነባለሁ። ኢሳይያስ ምዕራፍ 54 ሙሉን ብታነበው ደስ ይለኛል። እናንተ ደግሞ እንደገባችሁ እንዳመናችሁት መጠን የራሳችሁ አድርጉት። ኢሳይያስ ምዕራፍ 54 ቁጥር 1 አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩኺም ባል ካላት ይልቅ ፈት የሆነችቱ ልጆች በስተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽን ይዘርጉ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ። በቀኝና በግራ ተስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽንም እፍረት ትረሺዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤልም ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። እግዚአብሔር እንደ ተተወችና እንደ ተበሳጨች በልጅነቷም እንደ ተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅም ምሕረት ሰበስብሻለሁ። በጥቂት ቁጣ ለቅጽበት ዓይን ፊቴን ካንቺ ሰወርኩ፣ በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። ይህ ለእኔ እንደ ኖህ ውሃ ነው፣ የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማልኩ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም እያለሁ። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በአውሎ ንፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔርም እመሰርትሻለሁ። የግንብሽንም ጉልላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቅ ዕንቁ፣ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍ ራቂ፣ አትፍሪም፣ ድንጋጤም ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺም ላይ የሚሰበሰቡ ሁሉ ካንቺ የተነሳ ይወድቃሉ። እነሆ ፍሙን በወናፍ የሚያናፋ ለሥራውም መሳሪያ የሚያወጣ ብረት ሰሪንን ፈጥሬአለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬአለሁ። ባንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር። የእግዚአብሔር ባሪያዎች ርስት ይሄ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽም ይዘርጉ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ። በቀኝና በግራ ትስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትን ከተሞች መኖሪያ ያደርጋልና። እግዚአብሔር በዚህ ቀን እያለን ያለው መጪው ወቅት ለእናንተ የመስፋፋት ጊዜ ነው። መጪው ወቅት ለእናንተ የመስፋፋት ጊዜ ነው። ሃሌሉያ። እግዚአብሔር ከፊታችን ያለውን ወቅት የመስፋፋት፣ የእድገት፣ የመብዛት ጊዜ መሆኑን አውጆልናል። ምናልባት በሕይወታችን መዘግየት፣ መታቀብ፣ ፍሬ ማጣት፣ ባዶነት፣ ጥረት አልፎ ሊሆን ይችላል። እግዚአብሔር ግን ሕዝቡን ወደ አዲስ የእድገት፣ የመስፋፋት፣ የመብዛት ዘመን እየጠራ ነው ያለ። እግዚአብሔር የመካንነትሽን ወራት አታስቢ አለ። ከባዶነትና ዘመኗ ባዶ ከሆነበት ጊዜ እግዚአብሔር አዲስ የምስራች ወደምትሰማበት ጊዜ እያመጣት ነው። ይህ ዛሬ ለእኔና ለእናንተ የተነገረ ነው። እግዚአብሔር ምን አለ? አስፊ አለ፣ ዘርጊ አለ፣ አትቆጠቢ አለ። ሃሌሉያ።
ይህ ተራ የሆነ ሰዋዊ እድገት ሳይሆን እግዚአብሔር በመለኮታዊ ኃይሉ ለሚያምኑ ሁሉ የሚያደርገው ድንቅ ተአምራት ነው። የእግዚአብሔር መንፈስ ኃይል ይደግፈናል። ድጋፍ ያደረግነው የመንግስቱ ኃይል የመስፋትን ጉልበት፣ የፍሬያማነትን ኃይል በእያንዳንዳችን ሕይወት ውስጥ ይለቃል። ስለዚህ እግዚአብሔር ለዚህ ነው ዘምሪ ያለው። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላመጥሽ ሆይ እልል በይ፣ ጩኺ፣ ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋልና። እግዚአብሔር የድንኳንሽን ስፍራ አስፊ፣ መጋረጃዎችሽን ይዘርጉ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስማዎችሽንም አጽኚ። ለምን በግራና በቀኝ ትስፋፊያለሽና ዘርሽም አሕዛብን ይወርሳልና። ዘምሪ፣ ለምን አታፍሪም? አትዋረጅም። የሕፃንነትሽን እፍረት ትረሻዋለሽ። የፍሬ ቢስነት፣ የድካም፣ የጉስቁልናን ጊዜ የሚያስረሳ የእግዚአብሔር ኃይል በሕይወታችን ይለቀቃል። እግዚአብሔር አምላክ የኢንላርጅመንት ጊዜ ነው። ነገራችን ሁሉ ኢንላርጅድ የሚሆንበት፣ የሚተልቀበት፣ የሚገዝፍበት ጊዜ ነውና ለዛ እግዚአብሔር ምን አለ? የድንኳናቸውን ስፍራ አስፉ ብሏል እግዚአብሔር አምላክ። ሃሌሉያ። ኃጢአት እንደፈለክ እያደረግ የእግዚአብሔር ክብር ይገለጥብኝ ማለት አትችልም። የቅድስና ለእግዚአብሔር ስለሆነ የቅድስና ምንጭ እሱ እኮ እግዚአብሔር ነው። ጸጋ ሰጥቶናል። ግን ሰነፍ ሆኜ በቸልታ በንቀት ኃጢአት እንደ ውሃ የምትጨልጥ ከሆነ ክብር እየጎደለ ነው የሚመጣው። ይህን ምሳሌ ቢሰጥህ ሳምሶን ጥሩ ምሳሌ ነው። በብሉይ ኪዳን ጉዳዩ ከጸጉሩ አይደለም ከቃል ኪዳን። በር ይገነጥላል፣ አንበሳ ይቦጫጭቃል፣ ሊቋቋሙት አልቻሉም እና በአንድ ቀን ሺውን ይረፈርፍልሃል። ይሄ የተለየ ቅባትና ሚስጥር አለው ብለው አምነዋል እና ደሊላ ሰልላ አገኘችው። ስለዚህ ከማይገባው ጋር ናዝራዊ የሆነው የተለየው ደሊላ ጉልበት ላይ ተኛ። ጸጉሩን ላጨችው፣ ተራ ሰው ሆነ እና አላገጡበት። አሁን በአዲስ ኪዳን እኛ ልዩ እኮ ነው፣ ለእግዚአብሔር የተለየንን፣ ቃል ኪዳን ያለን፣ በደሙ የተዋጀንን፣ መንፈስ የተሞላንን። ግን እንደ ተራ ሰው ለምን ሆናለሁ? ኢየሱስ እንደ ቃሉ ስላልፈለግኩት በማይገባ ኃጢአቱ ስለምንገኝ ማለት ነው። እና እውቀት በማጣት ሊሆን ይችላል እንደ ተጻፈው ማንም መላለስ እንደሆነ እንጂ ቃሉ መንፈሱ ሕያው ናቸው። ነገም ትላንትም ዛሬም አባቴ ይሰራል አሁንም ይሰራል እንዳለው መንፈስ ቅዱስ አሁንም ይሰራል። እና ኃጢአት ስንሰራ ቶሎ ንስሐ መግባት አለብን። መንፈስ ቅዱስን አታስመርሩት የሚለው ለዚህ ነው። ይማረራል፣ ይቀጣሃል፣ ያስተምርሃል፣ ይገስጽሃል። ለኛ ሆነ እምቢ ብለህ ከሄድክ ክብሩን እየቀነሰብህ ይመጣል። እና በእግዚአብሔር ሕልውና ውስጥ ስትገባ ክብሩ በሙላት ይገለጣል። እምቢ ካልክ ግን ከሕልውናው ይወጣል። ጥሩ ምሳሌ በብሉይ ኪዳን ዮሴፍ ነው። ዮሴፍ ጳጢፋር ቤት ሲገባ ቤቱ ሁሉ ይባረካል። ወህኒ ቤት ሲገባ ቤቱ ሁሉ ይባረካል። ፕራይም ሚኒስትር ሲሆን ግብፅ ሁሉ ይባረካል። አስበው፣ ለምን? እግዚአብሔር ከሱ ጋር ስለነበር። ግን የዮሴፍ ድርሻ አስበው፣ ናንተኛ ስትለው እምቢ አለ። እግዚአብሔር ያያል። ከሴትዮዋ ጋር ቢተኛስ? አሁን በዮሴፍ ያየው ክብር አይኖርም። ተራ አቶ ዮሴፍ ተብሎ ነው የሚሞተው። እና በብሉይ ኪዳን ቅድስና ያን ያክል ዋጋ ካለው በአዲስ ኪዳንም አይልቁን እንዴት! እና መንፈስ ቅዱስ ክብሩን ገልጦ የአዲስ ኪዳን ክህነትህ እንደ ተጻፈው የሚገለጠው እንደ ተጻፈው መኖር ስትጀምር። ስለዚህ በግልጥና በስውር እግዚአብሔርን የምትፈራ ከሆነ እንደ ቃሉ መኖር የጨከነ ውሳኔ ካለ ተራ ሰው አይደለም። በሄድክበት ሁሉ የጽድቅ ተጽዕኖ እንደ ካህናት እንደ ብሉይ ኪዳን ታመጣለህ።